ሰላም ጤና ይስጥልን የተግባር ሚዲያ አድማጭና ተመልካቾቻችን በሙሉ ዛሬ በአዲስ ስቱዲዮ በተለየ አቀራረብ ወደ እናንተ መጠናል። ተግባር ሚዲያ የዩቲዩብ ቻናልን ሰብስክራይብ እያደረጋችሁ የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ቤተሰቦቻችን ስትሆኑ ደግሞ በየዕለቱ የተለያዩ እጅግ ወሳኝ የሆኑ ጉዳዮችን ይዘን ወደ እናንተ እንመጣለን። ሁላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና ተከታዮች በሙሉ ይህንን ሚዲያ ሰብስክራይብ እያደረጋችሁና የደወል ምልክቱን እየተጫናችሁ ቪዲዮአችንንም ላይክ፣ ሼር እያደረጋችሁ ኮሜንት እያደረጋችሁ እንድታበረታቱንና ከጎናችን እንድትቆሙ ስንል ጠይቃችኋለን። አብራችሁን ቆዩ። እንግዲህ የተዋሕዶ ልጆች ከሰሞኑን በቅድስት ድንግል ማርያም ቅዱስ ስዕል ላይ የተፈጸመውን አስነዋሪ ድርጊት ተከትሎ በማህበራዊ ሚዲያ ላይ በርካታ ኦርቶዶክሳውያን ስንቃወም ድርጊቱንም ስናወግዝ እንደነበር ይታወቃል። ይሁን እንጂ አንዳንድ ኦርቶዶክሳውያንን የሚሉ ነገር ግን በውስጣቸው ኦርቶዶክሳዊ ያልሆኑ የታድሶ መናፍቃን ተላላኪዎች እኛ የተዋሕዶ ልጆችን ለማሸማቀቅና እንደገና በቅድስት ድንግል ማርያም ምስለ ስዕል ላይ የተፈጸመውን ድርጊት ለማቃለልና አጀንዳ ለማስቀየር ሲሞክሩ እንደነበር የሚታወስ ጉዳይ ነው። ለዚህም ደግሞ ወንድማችን ባሮክ የፈጸመውን ድርጊት ወይም ደግሞ ከእናቲቱ ጋር ሂዶ ያደረገውን ንግግርና ምክክርም በጥላቻ በመመልከት ወንድማችን ባሮክ ላይ ሐሰተኛ ፕሮፓጋንዳና ዘመቻ ከፍቶበት ነበር። ነገር ግን እግዚአብሔር የተመሰገነ ይሁን የልጅቷ እናት በነጋሽ ሚዲያ ላይ ቀርባም ባሮክና እነሱ ሲገናኙ ምን እንደተፈጠረ በዝርዝር አብራርታለች። እሱን በቪዲዮ አስደግፈን ወደ እናንተ የምናደርስ ይሆናል። እኛ ላይም አንዳንድ ማስፈራሪያዎች እየመጡ ይገኛሉ። እንግዲህ የፈራ የደነገጠም ካለ ከገሊያድ ተራራ ይመለስ እንደሚል ቅዱስ መጽሐፍ በሃይማኖታችን በፍጹም የምንደራደር ሰዎች አይደለንም። መዳረሻችን ቀራንዮ ነው። ብንሞትም ብንኖርም ለጌታ ነውና እያንዳንዷ የምትመጣውን ማንኛውንም መስዋዕትነት በደስታና በጸጋ ልክ እንደ ሐዋርያቱ የምንቀበል ይሆናል። በዚህ ጉዳይ ላይ ማስፈራሪያ የምትልኩ ይህንን የምትከታተሉ ሰዎች ካላችሁ ማንም ተስፋ ቆርጦ የሚሸነፍና የሚሸሽ ስለማይኖር ከወዲሁ እናንተ ራሳችሁ ተስፋ ብትቆርጡ እንመከራችኋለን። በሃይማኖታችን በማይተባችን ድርድር የማናውቅ ልጆች ነን። ምንም እንኳን ኃጢአተኛና በደለኛ ብንሆንም፣ ምንም እንኳን በኃጢአት ውስጥ የጨቀየን ሰዎች ብንሆንም፣ በአንድ ማይተባችን፣ በአንዲት ሃይማኖታችን፣ በአንዲት ቅድስት ቤተ ክርስቲያን፣ በአንድ ጌታ የምንደራደር አይደለንም። ይህንን አስምራችሁ ያዙት። እስኪ ወደ ዋናው ቪዲዮ ከመሄዳችን በፊት ምንም እንኳን መናፍቃን በጸበል ባያምኑም፣ ነገር ግን አንዲትን ልጅ ራቁቷን ጸበል በሚለው በሚጠሩት ውሃ ሲጠምቋት ተመልክተናል። እንግዲህ ይህ የመናፍቃን ድርጊት መላው የማህበራዊ ሚዲያ ተጠቃሚን እያነጋገረ ነው። እስኪ ምን አድርገው ነው? አብረን ተመልክተን እንመለስ። የሚገርም ነው። እንግዲህ መናፍቃኖቹ በጸበል አያምኑ። በጣም የሚያስገርባችሁ ነገር በጸበል አያምኑ። ጸበል ለድነት ነው ብለው አያምኑ። ጸበል ለኃጢአት ስርየት ነው ብለው አያምኑ። ነገር ግን አንዲትን ልጅ ራቁቷን አድርገው እንግዲህ ወንዶችን ለዝሙት በሚያነሳሳ መንገድ በመንገድ ላይ በሚገኝ ወንዝ አጠመቅናት ብለው ቪዲዮ ሲለቁ ተመልክተናል። እውነት ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንቅቅ ብላ የተሰራች መሆኗን የምታውቋት የራሷ የሆነ የጸበል ስርዓት አላት። በተለይም አንድ መናፍቅ አምኖ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቀላቀል ወይም መጨመር ሲፈልግ የክርስትና ጥምቀት ይጠመቃል። ታዲያ እህቶቻችን በሚጠመቁበት ሰዓት ካህናት አባቶቻችን ለፈተና እንዳይዳረጉ ቤተክርስቲያኒቱ የምትፈጽመው ስርዓት አለ። አባቶቻችን አይናቸውን በጨርቅ ተጨፍነው በሴት መነኩሴ እጃቸው እየተመራ ስርዓቱን ይፈጽማሉ። ይህ እንግዲህ ምን ያክል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንቅቅ ብላ የተሰራችና ምን ያክል ደግሞ ለእያንዳንዱ ጉዳይ ትኩረት ሰጣ እያንዳንዱን በስርዓት እንደምታደርግ የሚያሳይ ነው። መናፍቃኑ ግን ራቁቷን አንዲትን ሴት አድርገው ወንዶች ለዝሙት በሚነሳሱበት መንገድ ጥምቀት ብለው የሚጠሩትን በውሃ ውስጥ መነከር ወይም መንጨባረቅ ሲያደርጉት እንግዲህ ተመልክተናል። ይህ አሁን በማህበራዊ ሚዲያው ላይ መነጋገሪያ የሆነ ጉዳይ ነው። ሌላው ወንድማችን ባሮክ የልጅቷን እናት ካገኘ በኋላ ምን ተፈጠረ? እውነት ለመናገር ወንድማችን ባሮክ የልጅቷን እናት በጉልበት ነው ወይ ያናገራት? እንዲሁም ልጅ ሆነው ያለችው ባሮክ ምን ሊያደርግ ሞክሮ ነው? ባሮክ ወደ ቤት ሲሄድ በኃይል ሰብሮ ነው ወይ የገባ የሚለውንና መሰል ጥያቄዎችን የልጅቷ እናት ነጋሽ ሚዲያ ላይ ቀርባ
ማብራሪያና ምላሽ ሰጣለች። ለመሆኑ ምንድነው ጉዳዩ? እስኪ የባሩክ ሀቅ አለው ወይ የሚለውን አይተነው እንመለስ። የኔ እናት እነ ባሩክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ቪዲዮ ላይ የምናየው ነገር ስለነበረ እስቲ ይንገሩን። እስቲ ማዋከብ አይደለም፣ ስሜት ውስጥ ናቸው። ይሄን ሲጎትት ይሰማኛል። እነሱ ያው ስሜት ውስጥ ናቸው። ያው ሲመጡ የህግ እንትኖችም ከውጭ እንዳሉ ተናግረዋል። አሉ አብረውን የህግ እንትኖች ብለዋል ሰዎች። ስልክ የሚደወልላቸው ስልክ አለ። ኑሩ አይኑሩ ሰዎቹ አልገቡም። እነኛ ከውጭ ግን የህግ ሰዎች አሉ ብለዋል። ግን እንግዲህ አዋክቦት ነበረ፣ ገፈታትረውት ምን አስጨንቀውት ነበረ። ይሄን ሲስቡ ትንሽ ቅር ያሰኛል። እዛ ጋ ነው ማህበረሰቡ ቅር ያለው እንጂ አልገፈተሩኝም። ቤቴ አይደል እንዴ ልጅ እናታቸው ነው ለምን ይገፈተሩ? እሱን አልገፈተሩም። እንግዲህ ኦርቶዶክሳውያን እንደተመለከታችሁት ነው እነ ባሩክ ወደ ልጅቷ እናት ቤት ከሄዱ በኋላ ያደረጉት ነገር እንደ ማንኛውም ኦርቶዶክሳዊ ስነ ስርዓት እንዳለው ወጣት በር አንኳኩ። በር ካንኳኩ በኋላ እናቲቱ በር ከፈተች። ነባሮክም ሰላምታ ከሰጡ በኋላም ልጅቷን እንደፈለጓትና ገብተው ማየት እንደሚፈልጉ እርሷም ፈቃደኛ የምትሆን ከሆነ ቢተባበሯት በትህትና ጠየቋት። እናቲቱም እሺ ብላ አስገባቻቸው። ከዛ በኋላ ጸበል ጻዲቅ ቀመሱ፣ የአውደ ዓመት ድግስም ቀመሱ። ይህ እንግዲህ ምን ያክል ኦርቶዶክሳውያን ወጣቶች በጨዋነት ነገሩን እንደሄዱበት የሚያሳይ ነው። ከዛም በኋላ እነ ባሩክ ስለ ልጅቷ ጉዳይ ከጠየቋት በኋላ ቪዲዮዎቹንም በፈቃደኝነት ከቀረጿት በኋላ ወደ ነጋሽ ሚዲያ እንድትመጣ አግባብተው አበረታተው ሀዘኗን አቅልለው በጭንቀትና በጥፋተኝነት ስሜት እናቲቱ እንዳትጎዳ አበረታተውና አጽናንተው ነው የተመለሱት። ይህ ደግሞ ሊያሸልም የሚገባ እንጂ ሊያሳስር አሊያም ደግሞ ሊያስወቅስ የሚገባ ተግባር አይደለም። ለዚህም ነው ወንድማችን ባሮክና ጓደኞቻቸው የፈጸሙት ተግባር ምንም እንከን የለበትም፣ ጥፋት የለበትም ብለን በልበ ሙሉነት ስንናገር የነበረው። ታዲያ በዚህ ጉዳይ ላይ ኦርቶዶክስ ነን ባይ አንዳንድ የቤተ ክህነት ሰዎችና አንዳንድ ምዕመናን በተለይም በባሩክ ላይ ሐሰተኛ ዘመቻ ከፍቶ ነበር። አሁን ግን የእናቲቱን ነጋሽ ሚዲያ ላይ ቀርባ የተናገረችውን ኢንተርቪው ሲሰሙ በሀፍረት መሬት ብትውጣቸው ደስ ባላቸው። በጣም በሚያስገርም ሁኔታ ቪዲዮቻቸውን እያጠፉ ነው፣ ፖስቶቻቸውን እያነሱ ነው። ለማንኛውም እኛና እናንተ ኦርቶዶክሳውያን ግን ከባሩክና ከሌሎች ወንድሞች ጎን ቁመን ስለነበር ከሀቅና ከእውነት ጎንም ስለነበርን በመጨረሻ አሸናፊዎቹ እኛ ሆነናል። የቅድስት ድንግል ማርያምን ምስለ ስለ የቀደደችው ልጅ ግን አሁንም ቢሆን በህግ ቁጥጥር ስር ውላ መጠየቅ መቻል አለባት። ይህ በፍጹም መታለፍ የሌለበት ጉዳይ ነው። በፍጹም አጀንዳ ቢመጣ ሌላ ነገር ቢመጣ ለማረሳት ሌላ ጉዳይ ቢተከል ወይም ቢከሰት በፍጹም ህዝበ ክርስቲያኑ በንቃት ነገሩን መከታተል አለበት። መንግስትም የልጅቷን አደራሻ ተከታትሎ ለህግ ሊያቀርብ ይገባል። እኛ የምናስተላልፈው እንደ አንድ ኢትዮጵያዊ ዜጋ ይሄንን። አድማጭ ተመልካቾቻችን እስከዚህ ሰዓት አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። እንግዲህ እንደምታዩት ተግባር ሚዲያ በተሟላ የፕሮዳክሽን ስቱዲዮ ወደ እናንተ መምጣቱን ይቀጥላል። አስፈላጊ ነገሮች ካሉና ትብብርም ካስፈለገ እናንተ እንደምታግዙን ተስፋ እናደርጋለን። ከእናንተ የምንፈልገው ነገር ደግሞ ሰብስክራይብ ማድረግና የደወል ምልክቱን መጫን ብቻ ነው። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሰላም ሁኑ።